የብርሃን እናት የዝምተኛይቱ ንግግሮች አባ ጽጌ ድንግል አርምሞ ትኪ ማርያም አለፈ እማንክሮ ማርያም ሆይ ዝምታሽ ከማስደነቅ አለፈ ብሎ እንደዘመረው የድንግል ማርያም ሕይወት በአስደናቂ ዝምታ የተከበበ ነበር። ቅዱስ ገብርኤል መጥቶ ባበሰራትና ያንን ሁሉ ምስጋና ያንን ሁሉ ማብራሪያ በሰጣት ጊዜ ወንድ ስለማላውቅ ይህ እንዴት ይሆናል? እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ከሚሉ ሁለት አረፍተ ነገሮች በላይ ብዙ ቃል አልተናገረችም። ጌታን በወለደችበት ጊዜም ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር እንደተባለላት በእረኞቹ ዝማሬና በልጇ ክብር በልቧ ብቻ ከመደነቅ ውጪ ምንም ቃል አልተናገረችም። የሉቃስ ወንጌል ምዕራፍ 2 ከቁጥር 19 እስከ 51። በቃና ዘገሊላ ሰርግ ቤትም ወይን እኮ የላቸውም የሚላችሁን አድርጉ ከሚሉ ሁለት ፍቱን ቃላት በቀር ብዙ ቃል መናገር አላስፈልጋትም። ልጇ በጭካኔ ተገርፎ በቆሰለ አካሉ መስቀል ተሸክሞ ወጥቶ የሾህ አክሊል ደፍቶ በተቸነከረበትና በተሰቀለበት በዚያ የመከራ ዕለት የኢየሩሳሌም ሴቶች በጩኸት ሲያለቅሱ፣ ድንግሊቱ ግን ድምጿን ለሰው ከማሰማት ይልቅ አውከውኛልና ዓይኖችሽን ከእኔ መልሺ በሚያሰኙ እንባን በተሞሉ ዓይኖቿ የተሰቀለ ልጇን እያየች በሐዘን እሳት ከመቃጠል በቀር ድምጿን አላሰማችም። መኃልየ መኃልይ ዘሰሎሞን ምዕራፍ 6 ከቁጥር 5። ይህቺ የጸጥታ ወደብ ረዥም ንግግር የተናገረችው በኤልዛቤጥ ቤት ነበረ። የተናገረችውም የምስጋና ጸሎት በቤተ ክርስቲያናችን ትልቅ ቦታ የሚሰጠው የዘወትር ጸሎት ነው። በእርግጥም እናት ወደ ልጇ የጸነሰች ድንግል ወደ ጽንሷ የምታቀርበው ምስጋናና ጸሎት እንዴት ልዩ ነው! ሆዷ የእግዚአብሔር መቅደስ የሆነላትና ወደ ቤተ መቅደስ ሳትሄድ መጸለይ የተቻላት ድንግል የተናገረችው ጸሎት ወደ ሰማይ አንጋጣ በሰማይ የምትኖር በማለት ፈንታ ራሷ ሁለተኛ ሰማይ ሆና በእኔ ውስጥ የምትኖር ብላ ወደ ጸነሰችው ጌታ የምትጸልይ እናት ጸሎት እንዴት ያለ ነው! ድንግል አድነነት ርእሳ መንገለ ከርሳ እንደሚል ይህቺ ድንግል የምታቀርበው ምስጋና ሁለተኛ ሰማይ በሆነ በሆዷ ውስጥ የምትሰማው መላእክት ለአምላካቸው የሚያቀርቡት ምስጋና ተመስጣ ነበር። ምስጋናን የተሞላች ድንግል እመቤታችን ማርያም ግን የድምፁ ጣዕም ሊተረጎም የማይችል ፍጹም የምስጋና በሆዷ ውስጥ የምትሰማ ሆነች። መጻሕፍት እንደተናገሩ ጸጋን በሚሰጥ አምላክ በቸርነቱ ብዛት ትርጉሙን በነፍሱ በማድነቅ እየቀመሰ ይኖራል እንጂ ሰው በጥበቡ ሚዛን ለክቶ ይህን ያህላል ይህን ይመስላል ብሎ ሊናገር በማይችል ደስታ ሐሴትን እያደረገች ነበር። ኤልዛቤጥ በሆዷ ስላለው ጽንስ ሁኔታ ጽንሱ በማኅፀኔ በደስታ ዘለለ ብላ ጮኻ ከተናገረች ድንግሊቱ በሆዷ ስላለው አምላክ ምን ትል ይሆን?
ድንግል ሆይ አንቺስ ጽንሱ በማኅፀኔ ብለሽ የምትናገሪ አንዳች ነገር የለሽ ይሆን? በአንቺ ውስጥ የነበረው ጽንስ የተራ ሕፃን አልነበረም። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና እርሱ በሙሉ መለኮታዊ ኃይሉ በሥጋ የተገለጠ አምላክ ነው። ቆላስይስ 2:9። ይህ የመለኮት እሳት በሆድሽ ውስጥ ባደረ ጊዜ ልብሱ እሳት ነው፣ ቀሚሱ እሳት ነው። እንደምን አላቃጠለሽም? የኪሩቤል ዙፋን በሆድሽ ውስጥ በወዴት በኩል ተዘጋጀ? በቀኝሽ ነውን ወይንስ በግራ ነው? ኤልዛቤጥ የነቢዩን ጽንስ ጮኻ ከተናገረች ድንግሊቱ በሆዷ ውስጥ ስላደረ እሳት ብዙ የምትለው ነበራት። እርሷ ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። ወደ ጸሎቱ ይዘት ሳንገባ ድንግል ማርያም ይህንን ምስጋና ከማቅረቧ በፊት የሆነውን ነገር ማስታወስ ግድ ይለናል። ወደ ኤልዛቤጥ ቤት በገባች ጊዜ በኤልዛቤጥ ላይ መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለች። ድንግል ማርያም ይህን በቀጥታ ለእርሷ የቀረበ ምስጋናን ከሰማች በኋላ ምን ምላሽ ሰጠች ካልን መልሱ ምንም ነው። ከሴቶች የተባረክሽ ነሽ ስትባል ይህ ምስጋና በመልአኩ ቀርቦላት የነበረ መሆኑን አልተናገረችም። ድምጿን ሰምቶ ጽንሱ ስለ መዝለሉም ምንም አስተያየት አልሰጠችም። ለእርሷ የተደረገውን አቀባበል ለእኛ ለትዕቢተኞቹ ተደርጎልን ቢሆን ኖሮ ተመስገንን ባልጠገብን ተወድሰንም ባልረካን ነበረ። ድንግሊቱ ግን ነገሩን ያልሰማች ያህል ሆነች። አሮጊቷ ዘመዷ በታላቅ ድምፅ ጮኻ አመስግናት ስትጨርስ እርሷ ነፍሴ እግዚአብሔርን ታላቅ ታደርገዋለች አለች። መመስገንሽ ፈጣሪን ከማመስገን የማያስቆምሽ ድንግል ሆይ ያንቺ ትሕትና እንደምን ያለ ነው! ከፍ ማለትሽ ፈጣሪን ከፍ ከማድረግ የማያስተውሽ ድንግል ሆይ ያንቺ ቅድስና እንደምን ያለ ነው! ምስጋና ሲበዛና ከፍ ያደረገንን ፈጣሪ ለምን ዘነጋ? ክብራችን ሲጨምር ከተዋረድንበት ያነሳንን ለምንረሳ ለእኛ ያንቺ ሕይወት እንዴት ያለ ድንቅ ተግሳጽ ነው! ዓለም ተደነቀ እውነተኛ መጠጥ ከወዷ ፈለቀ ሰው የሚድንበት ሮማንና ግዝ ሮማንና ልብስ ከወዷ ፈለቀ እንደ ምንጭ እንደ ወንዝ እንደ ምንጭ እንደ ወንዝ። ነፍሴ እግዚአብሔርን ታከብረዋለች። ድንግሊቱ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል አለች። ይህ ንግግር ለፈጣሪዋ ያላትን አክብሮት ብቻ ሳይሆን እርሷም ያለችበትን የቅድስና ደረጃ የሚያሳይ ነው። መቼም ሁላችንም ብንጠየቅ እግዚአብሔርን አከብረዋለሁ፣ ከፍ
ከፍ አደርገዋለሁ እንላለን። እግዚአብሔርን የምናከብረው በምንድን ነው? በማመስገን፣ በመስገድ፣ በእልልታ፣ በሽብሸባ፣ በጭብጨባ፣ የከንፈርን ፍሬ የዝማሬን መሥዋዕት በማቅረብ፣ በመጽዋት፣ ቃሉን በመስማት፣ በማንበብ፣ ዘወትር ስሙን በመጥራትና በመጸለይ ሊሆን ይችላል። ይህ አይነቱ ማክበር እግዚአብሔርን በአንደበታችን፣ በጉልበታችን፣ በጆሮአችን፣ በዓይናችን፣ በእጆቻችን፣ በእግሮቻችን፣ በምላሳችን እናከብረዋለን ማለት ነው። መጽሐፍ ቅዱስ በዚህ መንገድ እግዚአብሔርን እንድናከብር በብዙ ስፍራ ያዘናል። በምስጋና ቃል እሰዋለሁ፣ በወይፈን ፈንታ የከንፈራችንን ፍሬ እንሰጣለን። በቅድስናውም ስፍራ ለእግዚአብሔር ስገዱ፣ አዲስ ቅኔ ተቀኙለት፣ በእልልታም መልካም ዝማሬን ዘምሩ። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል። ትንቢተ ዮናስ ምዕራፍ 2 ከቁጥር 10፣ ትንቢተ ሆሴዕ ምዕራፍ 14 ከቁጥር 2፣ መዝሙረ ዳዊት ምዕራፍ 96 ከቁጥር 9፣ መጽሐፈ ምሳሌ ምዕራፍ 19 ከቁጥር 17። ይህ አይነቱ አክብሮት እግዚአብሔር በሥጋችን የምናደርገው ማክበር ነው። ከኀጢአት መለየት ሰውነትን ለእግዚአብሔር ደስ የሚያሰኝ ቅዱስ ሕያው መሥዋዕት አድርጎ ማቅረብ እግዚአብሔርን ደስ የሚያሰኘው አገልግሎት ሲሆን በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በሥጋችሁ እግዚአብሔርን አክብሩ ተብሎ ታዘናል። ሮሜ 12 ከቁጥር 1፣ አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19። ከኀጢአት ርቀን እግዚአብሔርን በሥጋችን ማክበርና በቅድስና መኖር የሁላችንም መንፈሳዊ ግብና ከረቂቃን መናፍስት ጋር የምንታገልበት ዓላማችን ነው። ይህን ማሳካት የቻሉና ንጹሕ ሥጋን ገንዘብ አድርገው በሥጋቸው በቅድስና ሕይወት የተመላለሱ ሰዎች በሙሉ አንደበታቸው ሥጋዬ በሕያው አምላክ ደስ ተሰኘ፣ ልቤ በእርሱ ታመነ፣ ሥጋዬ በእርሱ ደስ ይለዋል ብለው ሥጋቸው እግዚአብሔርን እንደምታከብር ይመሰክራሉ። መዝሙረ ዳዊት ምዕራፍ 84 ከቁጥር 2 እንዲሁም ምዕራፍ 28 ከቁጥር 7። ቅድስተ ቅዱሳን ማርያም ግን በሥጋዋ እግዚአብሔርን ከማክበር አልፋ ወደ ንጽሐ ነፍስና ንጽሐ መንፈስ ደርሳለች። ስለዚህ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል ብላ ለመናገር ትችላለች። የነፍስ ንጽሕና ከኀጢአት ሐሳብ መለየትና በፍጹም ልብ በፍጹም ኃይልና በፍጹም ነፍስ እግዚአብሔርን ውደድ የተባለውን ትእዛዝ መፈጸም። ኦሪት ዘዳግም ምዕራፍ 6 ከቁጥር 5። ድንግል ማርያም በፍጹም ልቧ በፍጹም ኃይሏና በፍጹም ነፍሷ እግዚአብሔርን መውደድ ላይ ደርሳለችና ነፍሴ እግዚአብሔርን ታከብረዋለች ለማለት ድፍረት አላት። እርግጥ ነው በዚህ ቅድስና ላይ ያልደረሱ ሰዎችም በታወቁ ቀናት ነፍሳቸው ከኀጢአት አርፋ በጥልቅ መንፈሳዊነት ውስጥ ሲያልፉ ለጥቂት ጊዜም በነፍስ እግዚአብሔርን የማክበርን ጣዕም ይቀምሳሉ። የእርሷ ነፍስ ግን ሁልጊዜም እግዚአብሔርን እንዳከበረች ትኖራለች።
ማር ኤፍሬም እንዲህ ይላል፣ በልቧና በሐሳቧ አንተ ያለህባት ድንግል የተመሰገነች ናት። የንጉሥ ልጅ ነህና እርሷ ቤተ መንግሥትህ ናት። ሊቀ ካህናት ነህና እርሷ ቅድስተ ቅዱሳንህ ናት። ቅዱስ ያዕቆብ በነፍሷ የመጨረሻ የቅድስና ማዕረግ ላይ ደርሳለችና መጠን የሌለው ጸጋ በእርሷ አደረ እንዳለ፣ በእርግጥም እመቤታችን ከቅዱሳን ማዕረጋት ያላለፈችበት የለም። በንጽሐ ሥጋ የሚገኙትን ጽማዌ ውስጣዊ ጸጥታ ያገኘች በመሆኗ ለመናገር የዘገየችና ንጻሬ መላእክት ገንዘቧ የሆነላት መላእክት የሚያናግሯት ነበረች። ልባዌ ቢባል ቃሉን በልቧ መዝገበ አስተውላ የያዘች በልቧ ተጠብቀው ነበር የተባለላት የተዘከሮ ልዕልት ናት። ጣዕመ ዝማሬ ቢባል ድንግሊቱ ነፍሷ እግዚአብሔርን የምታከብር ስብሐተ እግዚአብሔርን በመውደዷ በሆዷ መላእክት ማህሌት እንዲቆሙ የተመረጠች መቅደስ ናት። በንጽሐ ነፍስ ከሚገኙ ማዕረጋትም ድንግል ማርያም ሁሉን ገንዘብ አድርጋለች። የብርሃን መውጫ ምስራቁ ነሽ ሰው አንብአ እንባ ቢባል እመቤታችን በልጅሽ ፊት የወረደውን መሪር እንባ አሳስብ የምንላት ሕይወቷን በፍቅረ እግዚእ ስታነባ የኖረች የእኛን ኃጢአት ማጠብ የሚችል እንባ ያፈሰሰች ናት። ራማ ድረስ ከደረሰው ከራሔል እንባ በላይ ኃይል ያለው የሐዘን እንባ ያፈሰሰችው ድንግል እንባዋ እንደ እስራኤል ነፃ ያወጣናል ብለን አምነን አዘክሪ አንባአ መሪረ እያልን በእንባዋ እንማጽናታለን። ኩነኔ ቢባል ሥጋዋን ለነፍሷ ያስገዛች ቅድስት፣ ፍቅር ቢባል ኃጥእ ጻድቅ ሳትል ሁሉንም የምትወድ ናት። እርሷ በፍቅር የተሞላች ነበረች። ምክንያቱም ጌታችን ፍቅር በሌለበት ስፍራ አያድርም እንዳለ ሊቁ ድንግል ማርያም ፍቅርን እስከ መውለድ የተመረጠች ናት። የብርሃን እናት በንጽሐ ነፍስ ደግሞ መላእክትን ከነተልእኳቸው መረዳት ቢሉ ቅዱስ ገብርኤል ቆሞ የተላከበትን ያስረዳት ለእርሷም አይደለምን? ተሰጦም ብርሃን ቢሉ የብርሃን እናት ማን ሆነንና? ከዊነ እሳት ነጽሮተ ስሉስ ቅዱስ ቢሉ አብ ያጸናት ወልድ ያደረባት መንፈስ ቅዱስ የጋረዳት ከሦስቱ አካል ወልድን ከነጽሮ አልፋ በእጆቿ አቅፋ ያሳደገች እርሷ አይደለችምን? እመቤታችን ያልወጣችው የቅድስና ማዕረግ የለምና ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለውን ማንነቷን የሚገልጽ ጸሎት ልትጸልይ ይገባታል። የብርሃን እናት ለምኝልን ድንግል መስታወት የቆሸሸ እንደሆን ጥሩ ነገር አበላሽቶ ንጹሕን ነገር አቆሽሾ ያሳያል። መስታወት ንጹሕ የሆነ እንደሆነ ግን አንድን መልክ በውበቱ ልክ ያሳየዋል። በእግዚአብሔር አርአያ የተፈጠረው የሰው ልጅ በኃጢአት የቆሸሸ ማንነት ካለው እግዚአብሔርን በውስጡ ሊያሳይ አይችልም። ባይሆን በእርሱ ዕድፍ ምክንያት ንጹሕ እግዚአብሔር በሰዎች ዝቅ ተደርጎ እንዲታይ ምክንያት ይሆናል። ሥጋውና ነፍሱን መንፈሱንም ንጹሕ ማድረግ የቻለ ሰው ግን እንደ ድንግል ማርያም በነፍሱ እግዚአብሔርን ታላቅ አድርጎና አጥርቶ ማሳየት ይችላል። እመቤታችን እግዚአብሔርን ከፍ የምታደርግ ቅድስት ነፍስ እያለቻት ኃጢአት በሞላበት በዚህ የቆሻሻ ዓለም ውስጥ መኖሯ ብቻ ሌላው ሰማዕትነቷ ነው።
አባ ጽጌ ድንግል እሾህ በተባሉ በአይሁድ መካከል ያበበች የእምነት አበባ የሚላት ድንግል ማርያም ቅንነትን ይዛ ግፍን በተሞላች ዓለም ውስጥ ኖራለች። ለእንስሳ የሚራራ የጻድቅ ነፍስ ይዛ በጨካኞች መሃል ኖራለች። መጽሐፈ ምሳሌ ምዕራፍ 12 ከቁጥር 10። ጸጋንና ክብር መጽሐፍ ቅዱስ ስለ ሎጥ የሶዶምና ጎሞራ ኑሮ ሲገልጽ ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ሥራቸው ጻድቅ ነፍሱን አስጨንቆ ነበር ይላል። ንጽሕት ነፍስ ያለቻት ድንግል ማርያም በክፋት በተሞላው ምድር ላይ በኖረችበት ዘመን ምንኛ ነፍሷ ይጨነቅ ይሆን? ለዚህም ነው አባቶቻችን በድንግል ማርያም የዕረፍቷ በዓል ዕለት እግዚአብሔርን ታከብረዋለች ያለቻትን ነፍሷ ከሥጋዋ መለየቷን አስመልክተው ሲያመሰግኑ ለዛቲ ድንግል ሰርቀ ለኃይሌሃ እህለ ጸጋሁ ለአብ ወአግዓዞም ኩይ ውስተ ሰናይ። በዚህች ድንግል ላይ የአብ የጸጋው ብዛት ተገለጠ፣ ከክፉ ወደ መልካም ነፃ አወጣት የሚሉት እግዚአብሔር በቃሉ ፍጹም ያከበረሽ የምንመካብሽ መሰላላችን የምንመካብሽ መሰላላችን። መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። ድንግል ማርያም መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል አለች። የድንግሊቱን ጥበብ ተመልከቱ። በመልአክ በመመስገኔ ደስ ይለኛል፣ ከሴቶች ሁሉ የተባረክሽ በመባሌ ደስ ይለኛል፣ አምላክን ለመውለድ በመመረጤ ደስ ይለኛል አላለችም። የእርሷ የደስታ ምንጭ ከእግዚአብሔር የተሰጣት ነገር ሳይሆን ራሱ እግዚአብሔር ነው። እግዚአብሔር የደስታህ ምንጭ ከሆነ በሕይወትህ ምንም ነገር ቢከሰት ደስታህን አይነካብህም። ድንግሊቱ ከሴቶች ሁሉ የተባረከች በመሆኗ ደስ ያላት ብትሆን ኖሮ ከዚያ በኋላ ከሴቶች ሁሉ የተንከራተተች፣ ከሴቶች ሁሉ ያዘነች፣ ከሴቶች ሁሉ በዲያብሎስና ጭፍሮቹ የተጠላች፣ በሄሮድስና በአይሁድ የተነቀፈች መሆኗን ስታይ ደስታዋ በእጥፍ ነበረ። እርሷ ግን ደስታዋ የመነጨው ከአምላኳ ብቻ ነበረ። ፍጹም የሆነ ውስጣዊ ደስታን ማግኘት የሰው ልጅ ትልቅ ምኞቱ ነው። ሰዎች ደስታን ፍለጋ ብዙ ይደክማሉ። ድንግሊቱ ግን የደስታ ሁሉ ምንጭ የሆነው አምላክ ከእርሷ ጋር ነውና በፍጹም ደስታ ደስ ይላታል። የድንግል ማርያም ደስታ ልጇ ደስታችሁን የሚወስድባችሁ የለም ያለው አይነት ደስታ ነበረ። የዮሐንስ ወንጌል ምዕራፍ 16 ከቁጥር 22። ጌታን በመውለድሽ ተፈሥሒ ፍስሕት ደስተኛይቱ ሆይ ደስ ይበልሽ፣ መዋዘ ፍስሐ የደስታ መፍሰሻ ሆይ ብለን የምናመሰግናት እመቤታችን ከማንም የሚበልጥ ደስታ በእርሷ ዘንድ ነበረ። ደስተኛ የነበረችው በምድር በነበራት ቆይታ የሚያስደስት ኑሮ ስለነበራት አይደለም። እንደ እርሷ የተሰደደ ያለቀሰ የተጨነቀ ፍጡር የለም። እንደ ክርስቶስ መከራ የተቀበለ እንደሌለ እንደ ድንግል ማርያምም ያዘነ የለም። እርሷ ግን ለሌሎች የሚተርፍ
ወደ ኤልዛቤጥ የሚሻገር ሆድ ውስጥ ወዳለ ጽንስ የሚጋባ ጥልቅ ደስታ ነበራት። ቅዱስ ያሬድ ተፈሲ በነፍሳ ጸረቶ በከርሳ በነፍሷ ደስ ተሰኝታ በሆዷ ተሸከመችው እንዳለ እርሷ የተደሰተችው ሥጋዊ ደስታ አልነበረም፣ ከመንፈስ ቅዱስ ፍሬዎች አንዱ ደስታ ነውና ቅድስቲቱ ማንም ጋር ያልነበረ ደስታ ነበራት። ገላትያ ምዕራፍ 5 ከቁጥር 22። በእርግጥም ደስታን ወልዳ ደስ ባይላት ይደንቅ ነበረ። እርሷ የወለደችው የመላእክትን ተድላ ደስታቸውን ነው። እርሷ የወለደችው ለሰው ሁሉ ደስታ የሚሆን ታላቅ የምሥራች የሚሆን ልጅን አይደለምን? እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለውን አንድያ ልጁን ልጇ እንዲሆን ሰጥቷታልና እርሷም በልጇ ደስ ይላታል። ንጉሥ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ካለ እግዚአብሔር የ9 ወር ቤቱ አድርጎ ያደረባት ድንግል ምንኛ ደስ ይላት ይሆን? መወለዱ ሰውና መላእክትን በደስታ እንዲዘምሩለት ካደረገ የወለደችው ድንግል ምንኛ ደስ ይላት ይሆን? ጌታ ለሐዋርያቱ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ካላቸው እግዚአብሔር ሁለተኛ ሰማዩ አድርጎ ዙፋኑ ያደረጋት በምድር ያለች የፈጠራት ባልንጀራ የአርያም እህት ማርያም ምንኛ ደስ ይላት ይሆን? እመቤታችን ሆይ እባክሽን በአንቺ ላይ ከፈሰሰው ደስታ ቀርተሽ ወደ እኛ ወደ ሐዘንተኞች አፍሽሺ። ኖህ እንደ ላካት ርግብ የመከራችንን ውሃ ጎደለ ብለሽ ታበስሪን ዘንድ ወደ እኛ ነይ። ንኢ ርግቤየ ትናዝዘኒ ሐዘነ ልቤ። ርግቤ ሆይ ከሐዘኔ ታረጋጊኝ ዘንድ ነይ እንዳለ ሊቁ። ነይ ነይ እመቤቴ፣ ነይ ነይ እመቤቴ፣ ነይ ነይ እመቤቴ፣ ነይ ነይ እመቤቴ የዘላለም ቤቴ። የባሪያይቱን መዋረድ አይቷልና ድንግል ማርያም በማስከተል የባሪያይቱን መዋረድ አይቷልና አለች። በሁለቱም አመስጋኞቿ ፊት ራሷን ባሪያ ብላ ጠራች። በገብርኤል ፊት እነሆኝ የጌታ ባሪያ ያለች ድንግል በኤልዛቤጥ ቤትም የባሪያይቱን መዋረድ አይቷልና አለች። በትሕትና የተናገርሽ ተራራ ሆይ የተባለላት ድንግል እርሷ ራሷን ዝቅ አድርጋ ባሪያ ነኝ ትበል እንጂ እግዚአብሔር ግን የመረጣት ለእናትነት ነው። ርግብየ ይቤላ በእንተ የዋህት እንዘ አመቱ እመ ረሰያ ታካ ሰማይ ኮነ ማደራ። ስለ የዋህነቷ ርግቤ አላት፣ ባሪያው ስትሆን እናቱ አደረጋት። የሰማይ አዳራሹ ማደሪያዋ ሆነ እንዳለ ሊቁ። እግዚአብሔር ድንግል ማርያምን ከዓለም ሁሉ ሴት ለይቶ ለእናትነት የመረጠበት ብዙ ምክንያት አለው። በዓለም ላይ በድንግል ማርያም ልክ ደስ ያሰኘችው ሌላ ሴት ኖራ ቢሆን በመረጣት ነበር።
በዚያን ዘመን ቁጥር የሌላቸው ደናግል በእስራኤል ቢኖሩም ንጉሥ እግዚአብሔር የቅድስና ውበቷን ወዶ ርግቤ መደምደሚያዬም አንዲት ናት ብሎ የወሰነባት እርሷ ነበረች። መኃልየ ሰሎሞን ምዕራፍ 6 ከቁጥር 8። ሆኖም ለምን እንደመረጣት ስትገልጽ ቅድስናዬን አይቷልና ንጽሕናዬን ተመልክቷልና ድንግልናዬን አይቷልና አላለችም። የባሪያይቱን መዋረድ አይቷልና ብላ የትሕትናዋን ጥግ የበለጠ የሚያሳይ ቃል መረጠች። ጌታን በመውለድሽ ቅዱስ ያዕቆብ ዘስሩግ እርሷ በእግዚአብሔር ዓይን በታየ የቅድስና ውበት የተሞላች ነበረችና በእርሷ ንጹሕ ማኅፀን ሊያድር ወደደ። እንደ ድንግል ማርያም ራሱን ዝቅ ያደረገ ትሑት ማንም የለም ይላል። በምድር ካሉት ሰዎች ሁሉ ይልቅ ትሑት ነበር ተብሎ ከተነገረለት ከሙሴ ጀምሮ ትሑታን ከተባሉት ሁሉ እርሷን በትሕትናዋ ትበልጣለች። ኦሪት ዘኍልቍ ምዕራፍ 12 ከቁጥር 3። ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ያለው አምላክ ወደ ድንግል ማርያም እንዲመለከት ያደረገው ጥልቅ ትሕትናዋ ነበረ። ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 2። የድንግል ማርያም ትሕትና እግዚአብሔር ከሰማይ የወረደበት መሰላል ነበረ። ትንሹ የናርዶስ ቅጠል መዓዛው ከሩቅ እንደሚያውድ የድንግሊቱ ትሕትና ሰማይ ድረስ ደረሰ። እግዚአብሔር ሰሜንና ደቡብን ምስራቅና ምዕራብን ተመለከተ፣ ተነፈሰ፣ አሸተተም። እንደ አንቺ ያለ አላገኘም፣ ያንቺን መዓዛ ወደደ እንዲል በትሕትናዋ መዓዛ እግዚአብሔርን ከእርሷ እንዲወለድባት ያደረገች ትሕት ማርያም ብቻ ነበረች። ድንግል ማርያም እስመ ርየ ሕማመ ለአመቱ የባሪያይቱን መዋረዷን አይቷልና ስትል የራሷን ብቻ ሳይሆን የሔዋንና የሴት ልጆች ሁሉ መዋረድ ማብቃቱን አብራ መሰከረች። ሴትነት የሰው ልጅ ውድቀት ምክንያት ከመሆን ወደ ሰው ልጅ ድህነት ምክንያት በእርሷ ምክንያት እንድተሸጋገረ ትውልድ ሁሉ የሚረግሟት ሴት ትውልድ ሁሉ ብጽዕት በሚሏት ሴት መተካቱን በሚያበስር ቃል እግዚአብሔር የባሪያይቱን የሔዋንን ሕማም መመልከቱን ገለጠች። የባሪያይቱን መዋረድ አይቶ ንጉሥ ወደደሽ ከሴት ለይቶ ዝቅ ማለትሽ ከፍ አድርጎሻል ድንግል ትሕትናሽ ፍቅር አስጊጦሻል። የባሪያይቱን መዋረድ አይቶ ንጉሥ ወደደሽ ከሴት ለይቶ ዝቅ ማለትሽ ከፍ አድርጎሻል ድንግል ትሕትናሽ ፍቅር አስጊጦሻል። ትውልድ ሁሉ ብጽዕት ይሉኛል። እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል የሚለው ንግግሯ የእርሷ ነገር በዘመኗ በነበሩ ሰዎች ብቻ ተነግሮ የሚያበቃ ነገር አለመሆኑን ያስረዳል። የአዳም ዘር በሙሉ ከጥፋት ውሃ በኋላ ምድርን የተከፈሉ የሴም ትውልድ፣ የካም ትውልድና የያፌት ትውልድ ሁሉ ብጽዕት እንደሚሏት ትውልድ ሁሉ ብላ ተናገረች። ነቢይቱ ድንግል ማርያም ለወደፊት የሚሆነውን ነገር አስቀድማ ተመለከተች። ስለ ድንግልናዋ የምድር ሁሉ ሰዎች ብጽዕት እንደሚሏትም አየች። ልጇ
የአሕዛብ ሁሉ ንጉሣቸው እንደሚሆን መንፈስ ቅዱስ ሲገልጥላት ከሀገራት ሁሉ ብፅዕት መባል እንዳላት ተናገረች ይላል ቅዱስ ያዕቆብ ዘስሩግ። ዮሐንስ ዘደማስቆም ለሰው ዘር ሁሉ እንደተሰጠች የተመረጠች ክብርት ነሽ፣ ሁሉም ትውልድ ያመሰግኑሻል፣ አንቺ የካህናት ኩራት፣ የነገሥታት መደገፊያ፣ የክርስቲያኖች ተስፋ ነሽ ብሏል። ቅዱስ ኤፍሬም ሶርያዊ ይህንን ሲያብራራ ሁሉ ትውልድ ያስተበጽሑኪ ለኪ ለባሕተትኪ ኦ እግዝእትነ ወላዲተ አምላክ አለ። ለአንዳንድ ሰው እንደሚመስለው መወለዱን መስቀሉን ስናነሳ በዚያው እርሷንም እያነሳን እግረ መንገዳችንን የምናመሰግናት ሳይሆን ስራዬ ብላ በእርሷ የተደረገውን ድንቅ ነገር አስበን ለብቻዋ እናመሰግናታለን። አምላክን የወለድሽ እመቤታችን ሆይ አንቺን ብቻሽን ትውልድ ሁሉ ያመሰግኑሻል አለ። ትውልድ ሁሉ እርሷን የሚያመሰግንበት ምክንያትም ሲያብራራ የምድር ነገሥታት በብርሃንሽ ይሄዳሉ፣ አሕዛብ በብርሃንሽ ይሄዳሉ፣ ማርያም ሆይ ትውልድ ሁሉ ያመሰግኑሻል በማለት ከእርሷ በተወለደው ብርሃን ክርስቶስ ፀሐይነት ስለሚሄዱ መንገድም ሕይወትም እውነትም በሆነው ልጇ አምነው የሚጓዙ ሁሉ እንደሚያመሰግኗት ገልጿል። እመቤታችን ትውልድ ሁሉ ብፅዕት ይሉኛል ስትል ለወደፊት የሚወለዱትን ሕዝብና አሕዛብን ብቻ ሳይሆን ከእርሷ በፊት የነበሩትንም የሚያካትት ቃል ነው። ነቢያቱ በትንቢታቸውና በምሳሌያቸው ውስጥ ስለ ክርስቶስ በተናገሩበት ስፍራ ሁሉ ድንግሊቱንም አብራ ነበረችና በትንቢታቸው ብፅዕት ይሏታል። ትውልድን ሁሉ የሚለው ቃል ያለፈውን ትውልድ ሊያካትት የሚችለውም ብሉይ ኪዳን የአዲስ ኪዳን ጥላ፣ አዲስ ኪዳን የብሉይ ኪዳን አካል መሆኑን ሲሆን ብሉይን ትቶ አዲስ ኪዳንን ብቻ ልረዳ ማለት አዲስ ኪዳንን ጥላ ቢስ አካል ማድረግ ስለሆነ ነው። በአዲስ ኪዳን ለምናምን በወንጌል ለምንመራ ክርስቲያኖች የብሉይ ኪዳን መጻሕፍት፣ የሙሴ ሕግጋት፣ የነቢያት መጻሕፍት፣ የዳዊት መዝሙራት ስለ ክርስቶስ የምንማርባቸው ከወንጌል የቀደሙ ወንጌላት ናቸው። ጌታችን በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ሊፈጸም ይገባል እንዳለው የብሉይ ኪዳን የመጻሕፍት ሁሉ በምስጢር የሚናገሩት ስለ ክርስቶስ ነው። የሉቃስ ወንጌል ምዕራፍ 24 ከቁጥር 44። ከሙሴና ከነቢያት ጀምሮ ስለ እርሱ የተጻፈውን ተረጎመላቸው ተብሎ የተነገረላቸው የኤማውስ መንገደኞች በመንገድ ሲናገረን መጻሕፍትን ሲከፍትልን ልባችን ይቃጠልብን አልነበረምን ብለው እንደተናገሩ ብሉይ ኪዳን በእርግጥ ስለ ክርስቶስ እንደሚናገር በሚገባ ትርጉሙን ከተረዳን ልባችን በጥልቅ ተመስጦ ይቃጠላል። ይህን የአባቶች ጥንታዊ የመጽሐፍ ቅዱስ ትርጓሜ መነጽር በዓይናችን ካልጠለቅን ብሉይ ኪዳን እያነበብን በአዲስ ኪዳን ባህር ውስጥ መዋኘት እንችላለን። በኅብረ አምሳል አስቀድሞ የተነገረበትን ምክንያትና ፍጻሜውን ስንረዳ በታሪክና ትንቢት ሁሉ ውስጥ መድኃኔ ዓለም ክርስቶስን እያገኘነው ስንደነቅ እንኖራለን።
በገነት መካከል ተገኝቶ ከጎኑ የሁላችንን እናት ሔዋንን ያስገኘውን አዳምን ታሪክ ስናነብ በዕለተ ዓርብ በቀራንዮ በመስቀል ላይ አንቀላፍቶ ከጎኑ በፈሰሰ የጥምቀት ውሃ የሁላችን እናት ቤተ ክርስቲያናችንን ያስገኘውን ክርስቶስን እናየዋለን። ወይን ጠጥቶ ሰክሮ እርቃኑን የወደቀውና ካም ሲዘብትበት ሴምና ያፌት እርቃኑን የሸፈኑለት የኖኅ ታሪክ ስናነብ የሞትን ጽዋ ጠጥቶ በሰው ልጅ ፍቅር ሰክሮ እርቃኑን የተሰቀለውንና አይሁድ ሲዘብቱበት ፀሐይና ጨረቃ እርቃኑን የሸፈኑለትን ክርስቶስን እናየዋለን። አብርሃምም የሚወደውን ልጁን ይስሐቅን ሊሰዋ መፍቀዱንና በግ የመሥዋዕቱን ታሪክ ስናነብ አንድያ ልጁን እስኪሰጥ ድረስ ዓለሙን የወደደውን እግዚአብሔር አብን እስከ ሞት ድረስ የታዘዘ ልጁን ንጹሕን በግ ክርስቶስን እናየዋለን። ዳዊት ጎልያድን ድል አድርጎ እስራኤልን ነፃ ሲያወጣ ስናይ ክርስቶስ ዲያብሎስን ድል አድርጎ የሰው ልጅን ነፃ ሲያወጣ ይታየናል። እስራኤል በበረሃ ተጉዘው በበትረ ከተመታው ከዓለት ውሃ ፈልቆላቸው ሲጠጡ ስናይ በዕለተ ዓርብ ከጎኑ በጦር ተወግቶ በደሙ ጥማችንን ያረካውን መድኃኔ ዓለምን ይታየናል። ከቅዱስ ጳውሎስ ጋር ያም ዓለት ክርስቶስ ነበር እንላለን። ወደ መገናኛው ድንኳን ገብተን ደብተራ ኦሪትን ብንጎበኝ እንኳን ክርስትናችን አይለቀንም። በመሠዊያው ላይ የሚሰዋውን በግ ስናይ የዓለምን ኀጢአት የሚያስወግደውን የእግዚአብሔርን በግ ኢየሱስ ክርስቶስን በሕሊናችን ይመጣብናል። ወደ ድንኳኑ ዘልቀን በመቅረዙ ላይ ያለው መብራት ሲበራ ስናይ እውነተኛው ብርሃን ክርስቶስ፣ ዕጣን ስናይ የኀጢአት ሽታችንን ያራቀልንን ክርስቶስን፣ በወርቅ የተለበጠውን ታቦት ስናይ በመለኮት መለወጥ የሌለበት ክርስቶስን፣ መናውን ስናይ የሕይወት እንጀራ ክርስቶስ እየታየን እንደ ኤማውስ መንገደኞች ልባችን እየተቃጠለ ለካስ ኦሪትና ነቢያት ሁሉ የሚናገሩት ስለ ክርስቶስ ነበር እንላለን። የብርሃን መውጫ ይህን አድርገን ግን አናበቃም። ጌታን ባገኘንበት ስፍራ ሁሉ እመቤታችንን ፍለጋ ማማተራችን አይቀርም። አዳምን የክርስቶስ ምሳሌ ሆኖ ስናየው አዳምን ያለ አባት ያስገኘችዋ መሬት ያለ ወንድ ዘር የወለደችውን ድንግል ሆና ትታየናለች። አብርሃም የሰዋውን ከዱር ቀንዱ እንደ ታሰረ የወጣ በግ ስናይ የድንግልናዋ ማኅተም ሳይፈታ የወለደችውን የበጉን እናት ትታየናለች። ወደ መገናኛው ድንኳን ገብተንም አናርፍም። እርሱ መብራት ሆኖ ሲታየን እርሷ መቅረዝ ትሆንልናለች። እርሱ ዕጣን ሲሆን እርሷ ማጠንት ትሆናለች። እርሱ ታቦት ሲሆን እርሷ ታቦቱ ያለበት ቅድስተ ቅዱሳን ትሆናለች። እርሱ ጽላት ሲሆን እርሷ የጽላቱ ማደሪያ ታቦት ትሆናለች። እርሱ በጽላት ላይ የተጻፈውን ቃል ሲሆን እርሷ ጽላት ትሆናለች። እርሱ የተሰወረ መና ሲሆን እርሷ የመና መሶበ ወርቅ ትሆናለች። በሰብአ ሰገል ሕፃኑ ከእናቱ ከማርያም ጋር አዩት እንደተባለላቸው እኛም በሄድንበት የብሉይ ኪዳን መጻሕፍት ሁሉ የጌታችን ምሳሌ ባነበብንበት ስፍራ ሁሉ እናቱንም እናያታለን። በዚህም ምክንያት ኦ ድንግል አምሳለ ወትንቢት ዘነቢያት፣ ድንግል ሆይ የነቢያት ትንቢታቸውና ምሳሌያቸው አንቺ ነሽ እንላታለን። ድንግሊቱን ሁሉም ነቢያት በምሳሌያቸውና በትንቢታቸው አንስተዋታልና ትውልድ ሁሉ ስትል እነርሱንም ይጨምራል። አንቺን ያሰብነው መጽናኛችን
እነሆ እኛም ብጽሕት የሆነችዋን ብጽሕት እንላታለን። የእርሷም ብጽሕና ዓለም ሁሉ ከሚያቀርብላት ምስጋና ሁሉ የላቀ ነው ይላል ቅዱስ ያዕቆብ። ብጽሕት ይሉኛል የሚለውን ቃል ይዞ ድንግል ማርያምን ብጽሕት የሚለውን አንድ ቃል በመናገር ብቻ የምትመሰገን የሚመስላቸው ታካች ሰው ይኖራል። ያስተበጽሑኒ ማለት ያመሰግኑኛል ማለት ሲሆን ብጽሕት መባል የምስጋና ርዕስ ነው እንጂ ምስጋናዋ ብዙ ነው። በትሕትናዋ ብጽሕት ይሉኛል አለች እንጂ ለእርሷ የሚዘንበው ልዩ ምስጋና ብጽሕት ብቻ ከማለት ያለፈ መሆኑን በመንፈስ ቅዱስ ጸጋ ድንግሊቱ በሚገባ ታውቃለች። በመጽሐፍ ቅዱስ ብፁዕ የተባሉ ሰዎች ሁሉ ለምን ብፁዕ እንደተባሉ በዚያው ተነግሮላቸው ተመስግነዋል። ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ስለመሰከረ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ በማለት ብፁዕ ከመባሉ ጋር ዓለት መሆኑን እግዚአብሔር አብ ልቦናውን ያበራለት መሆኑን የመንግሥተ ሰማያት ቁልፍ እንደተሰጠው ራሱ በጌታችን አፍ ተመስግኖ ተነግሮለታል። በማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ክርስቶስን የእግዚአብሔር ልጅ ነህ ያለው ጴጥሮስ እንዲህ ከተመሰገነ የእግዚአብሔርን ልጅ የጸነሰችና የወለደች አብ የመረጣት ድንግል እንዴት ያለ ምስጋና ይጎርፍላት ይሆን? ትንሣኤውን ሳያዩ ያመኑ ብፁዓን ናቸው ከተባለ አምላክ ሰው ሲሆን ያለ ወንድ ዘር ሴት ጸንሳ ስትወልድ ሳታይ ያመነችው ድንግል ምስጋናዋ ምን ያህል የበዛ ይሆን? በአንቀጸ ብፁዓን ላይ የተጠቀሱት የብፁዓነት ምክንያቶች ሁሉ በድንግሊቱ ሕይወት ሊነበቡ የሚችሉ ናቸው። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 11 በመንፈስ ድሆች የሆኑ ብፁዓን ናቸው ቢል ጌታን በመጸነስ ባለጠጋ ስትሆን በትሕትና ራሷን ባሪያ ብላ ያደኸየች እርሷ ናት። የሚያዝኑ ብፁዓን ናቸው ቢል እንደ እርሷ ስለ አምላኩ ያዘነ የለም። የዋሆች ብፁዓን ናቸው ቢል የዋሂት ርግብ የተባለችው እርሷ ናት። ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው ቢል የግብፅን በረሃ ረሃብና ጥሟን ይበቃል። ልበ ንጹሖች ብፁዓን ናቸው ቢል የልብ ንጽሕናዋ እግዚአብሔርን ከማየት አልፋ እንድትወልዱ ያበቃት ነው። የሚያስታርቁ ብፁዓን ናቸው ቢል ሰማይና ምድር ሰውና መላእክት ፈጣሪና ፍጡር በማኅፀኗ የታረቁባትና አንድ የሆኑባት እርሷ ናት። ስለ ጽድቅ የሚሰደዱ ብፁዓን ናቸው። የግብፅ ስደተኛዋ ይህን የሚበልጥ ስደተኛ የለም። ጌታችን አንቀጸ ብፁዓንን ያበቃው ሲነቅፏችሁ፣ ሲያሳድዳችሁ፣ በእኔ ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ብሎ ነበረ። ድንግል ማርያም ዛሬም ድረስ የምትነቀፈውና ሄሮድስ ያሳደዳት አልበቃ ብሎ የምትሳደደው ጌታን ለመውለድ ከመመረጧ ውጪ ምንም ጥፋት ኖሮባት አይደለም። መመስገኗን የሚተቹ ዘላለማዊ ድንግልናዋን የሚነቅፉ የተሰጣትን ነገር ሁሉ የሚያጣጥሉና ምንም ባታደርግላቸው እንኳን ምን አደረገቻቸው የሚያሰኝ ጥላቻን የሚያሳዩ አሳዛኝ ሰዎች አሉ። ድንግል ማርያምን መውደድ ያልቻለ ሰው
ከፍጡራን ከእርሷ የተሻለ ንጹሕ ሰው ስለሌለ እርሷን ጠልቶ ማንን ሊወድ ይችላል? ለጌታ የመጨረሻዋ ቅርብ መሆኗን ማየት ባይቻል እንኳን ስሙ መጽሐፍ ቅዱስ ላይ የተጠቀሰ ሰውን ያህል እንኳን ጨርሶ እርሷን ላለመጥራት መሸሽ ምን ይባላል? ሌላው ቀርቶ ማርያም የሚለው ስሟ እንኳን ጭራሽ ባይጠራ ደስ የሚለው ሰው ማየትስ ምንኛ ያሳዝናል። ማርያም የሚለው ስም ሲጠራ ቅር የሚለው ወዳጄ ሆይ ኢየሱስ ክርስቶስ በልጅነት አፉን የፈታው ማርያም እያለ እየተጣራ መሆኑን ላስታውስህ ወዳለሁ። መቼም ለዚህም ጥቅስ እንደማትጠይቀኝ ተስፋ አደርጋለሁ። ቅዱስ ኤፍሬም የድንግሊቱን ስቃይ እንዲህ ሲል በእርሷ አንደበት ከልጇ ጋር ያነጋግራታል። የሽቱ ማደሪያ የአንደበቶች ሁሉ ጌታን አንደበት እንደሌለው ያደረገው ምን ይሆን? ልጄ ሆይ አንተን በድንግልና መጸነሴ ክፉ ሰዎች እየዘለፉ ነው። ቅዱስ ሆይ ለእናትህ አንደበት ሁነኝ። አንተን ከማን እንደ ጸነሱ ይረዱ ዘንድ ታምርህን አሳይ። ሁሉን የምትወድ ሆይ እኔ ግን ስለ አንተ ብዬ የተጠላው ሆነው ለሰው ልጆች መሸሸጊያ የሆንህ አንተን በመጸነሴ መከራን ተቀበለው። አቤቱ በዮናስ ላይ እንደ ተቆጣህ ባሕር በእናትህ ላይ ተቆጥቷል። ሄሮድስ የተባለ ማዕበል የባሕርን ጌታ ሊይዝህ ፈልጓል። የእናትህ ፈጣሪዋ ሆይ ወዴት እንደምሸሽ ንገረኝ። ጌታችን ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ እንዳለው ድንግሊቱ በልጇ ምክንያት በሚወርድባት እጅግ ብዙ ነቀፋና የሐሰት ንግግር ብቻ ራሱ ከእግዚአብሔር ዘንድ የሚሆንላት ክብሯ ብዙ ነው። እርሷን ለማመስገን ግን ያለን መጽሐፍ ቅዱሳዊ ምክንያት እጅግ ብዙ ነው። የተመሰገኑ ሰዎችን ሁሉ ማንነት ከእርሷ ጋር ስናነጻጽረው የክብሯ ከፍታ የበለጠ ይታየናል። ለፍቅራችን ስንል እናመሰግናታለን እንጂ የምናቀርብላት ምስጋና ሁሉ ከክብሯ ጋር የሚደርስ አይደለም። መላው ሰውነታችን አካል ሆኖ አፍ ቢሆንም ምስጋናዋን ተናግረን መፈጸም አንችልም። ቅዱስ ያዕቆብ እርሷን ለማመስገን እንዲህ ይጨነቃል። መካከል የተመረች ለቃሉ ማደሪያ ዙፋን ሆነ። በቅድስና ውበት ስለተሞላችው ንጽሕት ትሕት እናገር ዘንድ አንደበቴ ብቁ አይደለም። የተራ ቀለማት መዋሃድ ለማይመጥኗት ለዚች እጅግ ክብርት እንዴት ያለ ስዕላን ልሳል። ውበቷ ከእኔ መጠበብ በላይ ነው። አእምሮዬ እንዲስላት አልፈቀደለትም። የድንግል ማርያምን ክብሯን ከመግለጥ ፀሐይን ከብርሃኗና ከሙቀቷ መሳል ይቀላል። ምናልባት የፀሐይ ጨረር በስዕል ሊቀመጥ ይችል ይሆናል። ስለ እርሷ የሚነገረውን ነገር ግን አሟልቶ ለመስበክ አይቻልም። እርሷን ከነማን ጋር መመደብ ይቻላል? ከደናገላን ጋር፣ ከቅዱሳን ጋር፣ ከንጹሃን ጋር፣ ካገቡ ሴቶች ጋር፣ ከእናቶች ጋር፣ ከአገልጋዮች ጋር። እነሆ የድንግልና ማኅተም ከወተት ጋር የያዘ ሰውነቷን እዩ። መውለዷንም ከታተመ ማኅፀኗ ጋር እዩ። ከደናግል መካከል ናት ስል ሕፃን ይዛ ስታጠባ አያታለሁ። ከዮሴፍ ጋር ትኖራለች ስል በጋብቻ ቃል ኪዳን እንዳልታሰረች አያለሁ። ስለ እርሷ እንድናገር ፍቅር ያስገድደኛል።
የክብሯ ከፍታ ግን ያስቸግረኛል። ከቶ ምን ባደርግ ይሻለኛል? ስለ እርሷ ለመናገር ብቁ እንዳልሆነው በግልጽ እናገራለሁ። ከፍቅር የተነሳ ግን ተመልሼ መናገር ያምረኛል። ሱራፌል ከእሳቱ የሚሸሸጉለትን የእርሱን ከንፈሮች በብሩካን ከንፈሮቿ የሳመች እርሷ የተባረከች ናት። ዓለማት ሕይወትን የጠጡበትን ምንጭ እርሱን ያጠባች እርሷ የተባረከች ነች። ድንግል ማርያምን ከትውልድ ጋር ማመስገን ብንወድም አንደበታችን ኮልታፋ፣ ምግባራችን ደካማ መሆኑ የእግዚአብሔርን ማደሪያ ለማመስገን አቅም ያሳጣናል። ሆኖም ኤልዛቤጥን በእርጅናዋ ዮሐንስን በእርግዝና ውስጥ የቃኘ መንፈስ ቅዱስ እንዲቃኘን እንለምነዋለን። በድንግል ማርያም የፍቅሯ እሳት የነደደው ኢትዮጵያዊው ሊቅ እርሷና ልጇን ለማመስገን ትረዳው ዘንድ ድንግሊቱን እንዲህ ይላታል። የብርሃን እናት ነሽና የሚመታው ሰው ከሌለ መሰንቆ ተሰቅሎ ምን ይጠቅማል? በአንድነት ማህሌት መካከል ካልተነፈሰ እንዚራስ ተሰቅሎ ምን ድምፅ ሊያሰማ ይችላል? ለበኩርሽ ክርስቶስ እንዚራው እሆን ዘንድ የልቤን መሰንቆ አውታር በመንፈስ ቅዱስ መምቻ መቺው በአፌም ላይ እፍ በይብኝ። ለቅሶዬን መልሰሽ ደስ አሰኝኝ፣ ማቄን ቅደጅና ደስታን አስታጥቂኝ። የኀጢአቴን በሽታ ርቂው፣ በሽቱሽ መዓዛ ቅረቢኝ። መቆሸሼን አንጽተሽ በልጅሽ ደም ቀድሽኝ። እኔም ትውልድ ነኝ ብፅዕት እልሻለሁ፣ እንደ አባቶቼ ስምሽን አከብራለሁ። እኔም ትውልድ ነኝ ብፅዕት እልሻለሁ፣ እንደ አባቶች ስምሽን አከብራለሁ። ታላቅ ሥራን ለእኔ አድርጓል። ድንግል ማርያም ብርቱ የሚሆን ታላቅ ሥራን ለእኔ አድርጓልና በማለት ነኪር በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማ ሆይ በአንቺ የከበረ ነገር ይባላል ተብሎ የተነገረው ስለ እርሷ እንደሆነ አስረዳች። መዝሙረ ዳዊት ምዕራፍ 86 ከቁጥር 3። እመቤታችን ለእኔ አድርጓልና እስመ ገብረ ሊት ብላ በምስጋና ቃል የተናገረችበት በእርሷ ያደረገው ታላቅ ሥራ ብዙ ስለሆነ ነው። በእርሷ ውስጥ የተፈጸሙት ታላላቅ ተአምራት ብዙ ናቸው። ድንግል ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ። ድንግል ወለደቶ ለገባሬሃ ወለሊሁ ፈጠረ ወላዲቱ እንደሚል ፈጣሪን ለመውለድ መብቃት በድንግሊቱ የተደረገ ታላቅ ሥራ ነው። ያለ ወንድ ዘር መጸነስ ሌላው ታላቅ ነገር ነው። ቅዱስ ኤፍሬም የእግዚአብሔር ቃል በጆሮዋ ገብቶ በማኅፀኗ ተጸነሰ እንዳለው በቃል ብቻ የጸነሰች ከድንግል በቀር ማን ናት? በወለደች ጊዜም ሳታምጥ ወለደች፣ ምጥም ሳያገኛት ወንድ ልጅን ወለደች የሚለው ቃል የተፈጸመላት እርሷ ነበረች። ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 7። ያለ ወሊድ ሕማም መውለዷን ለመግለጽ በኦርቶዶክሳዊት ቤተ ክርስቲያን የቅዱሳት ስዕላት ሥርዓት የጌታችን ልደት ስዕላት ሲሳሉ ድንግሊቱ በወለደች ጊዜ እንደተኛች ተደርጋ አትሳልም። ተነግሮ የማያልቅ የእግዚአብሔር ታላቅ ሥራ በእርሷ ላይ ሆኗል። እግዚአብሔር ታላቅ ተአምራትን አደረገ በተባለባቸው ስፍራዎች ከሆነው በላይ በእርሷ ዘንድ የሆነው የበለጠ ነው። ምክንያቱም ከታላላቅ ተአምራት ሁሉ የሚበልጥ ተአምር
በእርሷ ላይ ተፈጽሟል። እነዚህ ተአምራት ምንድናቸው ትለኝ እንደሆን እኔም እንዲህ እልሃለሁ። ያለ ዘር ጽንስ እንዴት ያለ ነው? ያለ አዋላጅ መውለድ፣ ያለ ምጥና ያለ ድንግልና መጥፋት መውለድስ እንዴት ያለ ነገር ነው? ወሶበሂ ትቤ ምንተ እማንቱ ተአምራት አነሂ እብለከ ይህዜ ምንተ ውእቱ ጸንሳ ዘእንበለ ዘርአ ወወሊድ ዘእንበለ መውለዲት ዘእንበለ ሕማም ወዘእንበለ ይማስን ድንግልና። ቅዱስ ዮሐንስ አፈወርቅ ለሄሮድስ ስለ ጌታ መወለድ የተናገሩትን መምህራን አይሁድ እንዲህ ይላቸዋል። አይሁዳዊ ሆይ እስቲ ንገረኝ፣ ድንግል የወለደችው ይህ ማን ነው? ለሄሮድስ እንዳስረዳኸው ለእኔም አስረዳኝ። አንተ ግን ለእኔ አታስረዳኝም። ለእርሱ ግን እንዲገድለው ብለህ ትነግረዋለህ። ለእርሱ እንድሰግድለት ለእኔ የማትነግረኝ ለምንድን ነው ብሎ እንደተናገረ እግዚአብሔር በእርሷ ያደረገው ታላቅ ሥራ ሊሰገድለት የሚገባ ድንቅ ተአምር ነው። በድንግሊቱ የሆነው ሌላው ድንቅ ነገር እናትነትና ድንግልና በእርሷ መገኘቱ ሲሆን ድንግል ሆና ሳለች ከእርሷ ጡቶች ወተትን መጥባቱ ሌላው ድንቅ ነገር ነው። ቅዱስ ሱኑንቴዎ እስመናሁ ድንግል ኮነት ዘታውሳዝ ሃሊበ ምስለ ድንግልና ወዝንቱ ግብረ ይትሌሃለ እምልቦና እጓለ እምሕያው እስመ ልማዶንስ ለእንሳተ እያውሃዛ ሃሊበ ዘእንበለ ሩካቤ ብእሲ። እነሆ ድንግል ከድንግልናዋ ጋር ወተትን የምታፈስ ሆነች። ይህ ነገር በሰው ልጅ ልቦና ከመመርመር የራቀ ነው። ሴቶች ለልማዳቸው ከወንድ ሳይገናኙ ወተትን አያፈሱምና። ሚስጥር ግሩም ነው ከቶም አይነገር። ማርያምም በልቧ ትጠብቀው ነበር። ሚስጥር ግሩም ነው ከቶም አይነገር። ማርያምም በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው፣ በመጠቅለያም ተገለለችው። የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛቸው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛቸው በከብቶች ማደሪያ። ስሙም ቅዱስ ምሕረቱ ለልጅ ልጅ። ድንግሊቱ የእግዚአብሔርን ስም ቅዱስ ነው አለች። ሌሎች ፍጡራን ቅዱስ ብለን ከስማቸው አስቀድመን ቅዱስ የሚል ቃል ቀጽለን ቅድስናቸውን እንመሰክራለን። እግዚአብሔር ግን ስሙ ራሱ ቅዱስ ነው። ቅዱስ ማለት የተለየ፣ የከበረ፣ የተመሰገነ ማለት ነው። የእግዚአብሔር ስም ከሌሎች ስሞች ሁሉ የተለየ ስም ነው። የእርሱ ስም የመጠሪያ ስም ስመ ተጸውዖ ብቻ አይደለም። የእርሱ ስም ተጠርቶ ድውይ ይፈወሳል፣ ሙት ይነሳል። የእርሱ ስም አጋንንትን ያርዳል፣ ያንቀጠቅጣል። የጣዖት አምላኪዎችን ልብ እንደ ሰም ያቀልጣል። ድንግሊቱ ስሙም ቅዱስ ነው እንዳለች ስሙ በእምነት የሚጠሩትን የሚቀድስ ስም ነው። የእርሱ ስም የሚጠራ ብቻ ሳይሆን በጉልበት ሁሉ የሚሰግድለት ስም ነው። እግዚአብሔር ስም በከንቱ የሚጠራውን ከበደል የማያነጻ በፍርሃት ለስም አጠራሩ ክብር ይግባውና በቃል መነገሩ በልቦና መታሰቡ ከፍ ከፍ ይበልና ብሎ ለሚጠራው ሰው ግን ይቅርታን የሚሰጥ ስለ ስምህ ብለህ አጽናን፣ አቤቱ ለእኛ አይደለም ለስምህ ነው ተብሎ የሚለመንበት ቅዱስ ስም ነው።
እመቤታችን ከስሙ ቅድስና ጋር አብራ ለሚፈሩት ምሕረቱን ለልጅ ልጅ ነው ብላም የእግዚአብሔርን የምሕረቱን ብዛት መሰከረች። እዚህ ላይ እግዚአብሔር ለልጅ ልጅ ምሕረቱን ያደርጋል ማለት እንዴት ነው? አንድ ሰው በአባቱ በአያቱ በቅድመ አያቱ ምክንያት ምሕረትን እንዴት ሊያገኝ ይችላል? አንድስ አባት የልጅ ልጆቹ ድረስ የሚደርስ ምሕረትን እንዴት ሊያቆይ ይችላል? እስከ 7 እስከ 12 ትውልድ ድረስ እምራለሁ የሚሉ ቃል ኪዳኖች እንዴት ናቸው? ቅዱሳት መጻሕፍትን ተምራ ያደገችው ድንግል ማርያም ምሕረቱ ለልጅ ልጅ ነው ከማለቷ ከዘመናት በፊት ራሱ እግዚአብሔር በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶቻቸውን ኃጢአት በልጆቻቸው ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ ነኝ ብሎ ተናግሮ ነበረ። ኦሪት ዘጸአት ምዕራፍ 20 ከቁጥር 6። ጸጋንና ክብርን የተሞላሽ እኛ እግዚአብሔር እስከ 7 ትውልድ ይምራል ሲባል ለማመን ቢቸግረንም እርሱ ግን ምሕረቱን እስከ 1000 ትውልድ ድረስ እንደሚያደርስ በቃሉ ተናግሯል። ይህም ምሕረቱ ከእኛ አእምሮ በላይ መሆኑን ያሳያል። በቃሉ ላይ ለቅጣት ሲሆን እስከ 4 ትውልድ ድረስ እቀጣለሁ ሲል ለምሕረት ግን እስከ 1000 ማለቱ መዓቱ የራቀ ምሕረቱ የበዛ አምላክ መሆኑን ያሳያል። በእርግጥም የእግዚአብሔር ምሕረት ከእግዚአብሔር ቁጣ እጅግ የበለጠ ነው። ምሕረቱ ለዘላለም ነውና ተብሎ የሚመሰገነው አምላክ ቁጣው ግን ለዘላለም አይደለም። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ቁጣውን ለዘላለም አይጠብቅም የሚሉት ቃላት ይህን ያሳያሉ። ትንቢተ ኤርምያስ ምዕራፍ 3 ከቁጥር 12፣ መዝሙረ ዳዊት ምዕራፍ 29 ከቁጥር 5። ምሕረት ለልጅ ልጅ የሚደርሰው ከእግዚአብሔር ይቅር ባይነት በተጨማሪ የልጅ ልጅ የተባሉት ሰዎች በአባቶቻቸው መንገድ ሲሄዱ ብቻ ነው። ባለቤቱ ኃጢአትን የምትሠራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጅን ኃጢአት አይሸከምም። የጻድቁን ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል ብሎ እንደተናገረ በወላጆቻቸው የጽድቅ ጎዳና መጓዝ ለሚችሉ ሁሉ ምሕረቱ ለልጅ ልጅ ነው። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 1 እስከ 20። ምሕረቱ ለዘላለም ነውና እግዚአብሔር ይመስገን። ምሕረቱ ለዘላለም ነውና እግዚአብሔር ይመስገን። ኃይልን በክንዱ አደረገ። ድንግል ማርያም እግዚአብሔር ኃይልን በክንዱ አደረገ አለች። የእግዚአብሔር ክንዱ ምንድን ነው? እግዚአብሔር እንደ ሰው እጅ፣ እግር፣ ክንድ፣ ጉልበት አለው ማለት ነው? ሰው በእግዚአብሔር አርአያና ምሳሌ ተፈጠረ የሚባለው ስለዚህ ይሆንን የሚል ጥያቄ ያስከትላል። የሰው ልጅ በእግዚአብሔር አርአያና ምሳሌ የተፈጠረው በሥጋው ሳይሆን በነፍሱ ነው። ሰውም እግዚአብሔርን የሚመስል ሆነ የተፈጥሮው ልባዊት ነባቢትና ሕያዊት በሆነች ነፍሱ እንጂ በሥጋው አይደለም። ቅዱስ ባሲሊዮስ ይህን ሲያስረዳ የሰው ልጅ በእግዚአብሔር ምሳሌ ተፈጠረ የሚባለው ስለ ነፍሱ እንጂ ስለ ሥጋው አይደለም። እንደዚያ ቢሆን በተፈጥሮ አካል ጎድሎት የሚወለድ ሰው ወይንም ከጊዜ በኋላ አካሉ የጎደለ ሰው
የእግዚአብሔር ምሳሌነት የጎደለ በሆነ ነበረ። የሰው አርአያ እግዚአብሔርነት በሥጋ ባይሆንም እግዚአብሔር በመጽሐፍ ቅዱስ የሰው አካል እንዳለው ሆኖ ሲናገር እናገኘዋለን። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም። ጆሮውን የተከለው አይሰማምን? ዓይንን የሠራው አያየምን? እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ የሚሉት ቃላት እግዚአብሔርን በሰው አካልና ስሜት የሚገልጹ ቃላት ናቸው። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1፣ መዝሙረ ዳዊት ምዕራፍ 64 ከቁጥር 9፣ ኦሪት ዘፍጥረት ምዕራፍ 6 ከቁጥር 6። ይህ ግን የሰውን ድካሙን የሚያውቅ እግዚአብሔር አምላካዊ አእምሮ ድካም ሰብ ማሳያ ሲሆን በሥጋ ከመገለጡ በፊት የተደረገ የቅዱሳት መጻሕፍት ላይ ስጋዌ ነው። ቅዱስ ኤፍሬም ሶርያዊ ይህን እንዲህ ሲል ይገልጸዋል። የሰውነትን አካላት ስም ሊለብስ ለፈቀደ ለእርሱ ምስጋና ይገባል። መጽሐፍ ስለ ጆሮ መናገሩ እግዚአብሔር እንደሚሰማን ለማስተማር ነው። ስለ ዓይን የሚናገረው እንደሚያየን ለመግለጽ ነው። ምንም እንኳን ቁጣና ጸጸት በእርሱ ዘንድ ባይኖርም እነዚህ ነገሮች የእርሱ ጠባይ ሆነው እንዲጠራባቸው ስለኛ ደካማነት ሲል ፈቀደ። እግዚአብሔር እነዚህን የሰው ልጆች መጠሪያ ስሞች ባይቀበል ኖሮ የሰው ልጅ ከፈጣሪ ጋር መነጋገር እንኳ ባልቻለ ነበረ። እርሱ ግን የእኛ በሆኑ ነገሮች በኩል ወደ እኛ ቅርብ ሆነ። እኛ የእርሱን አምላካዊ ሕያውነት እንላበሰው ዘንድ እርሱ የእኛን ቋንቋ ለበሰ ብሏል። ሶርያዊው ማር ቅዱስ ኤፍሬም ይህን እግዚአብሔር የሰው ልጆች እርሱን እንዲረዱት ለማድረግ በመጽሐፍ ቅዱስ የእርሱ አይነት ውስን አካል እንዳለው መስሎ እግዚአብሔር መጣ፣ ሄደ፣ ወጣ፣ ወረደ፣ በእግሩ ኮቴ ተመላለሰ ወዘተ ተብሎ መጠራቱን ኦፍ ነባቢትን ንግግር ከሚያስተምሩ ሰዎች ድርጊት ጋር ያነጻጽረዋል። ተናጋሪ ወፍን ንግግር የሚያስለምድ ሰው ከወፏ ፊት መስታወት ያቆማል። ከመስታወቱ ጀርባ ሆኖም ድምፁን ያሰማል። ወፉ ድምፁን ወደ ሰማበት አቅጣጫ ሲያይ የገዛ ራሱን ፊት ያያል። ሌላ ተናጋሪ ወፍ ከእርሱ ጋር እየተነጋገረ እንደሆነ ይመስለዋል። በዚህ መንገድ መናገር ያስተምረዋል። እግዚአብሔር በመለኮታዊ ኃይሉ በሁሉ የሞላ አምላክ ሲሆን ለእኛ በምናውቀው መጠን ራሱን እያቀረበ በራሳችን ውስጥ እርሱን እንድናውቀው ያደርገናል። ወደ ድንግሊቱ ጸሎት ስንመለስ ኃይልን በክንዱ አደረገ ያለችው ንግግር ከላይ ካየናቸው እግዚአብሔር እንደ ሰው ከሚገለጽባቸው አገላለጽ አንዱ ነው። ሆኖም ድንግሊቱ ይህን ጸሎት ያደረገችው እግዚአብሔር በሰብአዊ ቋንቋ ተጠርቶ ከመነገር አልፎ ፍጹም ሰው የሆነበት ወቅት ነውና ትርጓሜው ከዚያም የጠለቀ ነው። የድንግሊቱ ኃይልን በክንዱ አደረገ የሚል ንግግር ስለ አብ ቢሆን በልጁ ኃይልን አደረገ፣ ስለ ወልድ ቢሉ በስልጣኑ ኃይል አደረገ ማለት ነው። ወልደ እግዚአብሔር ኢየሱስ ክርስቶስ ከሚጠራባቸው ብዙ ስሞች አንዱ የአብ እጁና ክንዱ መባል ነው። ክንድ ከሰውነት ሳይለይ የወደቀውን ነገር እንደሚያነሳ
እግዚአብሔር አብ የወደቀውን የሰው ልጅ ለማንሳት ከእርሱ ሳይለይ የላከው ክንዱ አንድያ ልጁ ኢየሱስ ክርስቶስ ነው። ልዑል ክንዱን ሰደደልን፣ ፈንወለነ መዝራቶም ልዑል እንዳለ ሊቁ። ይህ ክንድ ነቢዩ ኢሳይያስ የሰማነውን ነገር ማን አምኖናል? የእግዚአብሔር ክንድ ለማን ተገልጧል ብሎ የተናገረለት የአብ ክንድ ነው። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1። ይህ ክንድ እግዚአብሔር ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱን መድኃኒት አመጣለት፣ ጽድቁንም አገዘው ተብሎ የተነገረለት ክንድ ኢየሱስ ክርስቶስ ነው። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 17። ኃይልን በክንዱ አደረገ ማለትም የማዳኑን ሥራ በልጁ በወልድ አደረገ ማለት ነው። ቅዳሴያችንም ወኀዳንኮሙ ለሕዝብከ በመዝራዕትከ ዐርከ ውስተ ሲኦል ወዐርገ ፄዋ እምየ፣ ሕዝብን በክንዱ አዳናቸው፣ ወደ ሲኦል ሄደ ምርኮንም አመጣ በማለት ለአብ ክንድ ለወልድና ለሥልጣኑ ኃይል ምስጋና ያቀርባል። ድንግሊቱ በክንዱ ያደረገውን ስትዘረዝር በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው፣ ብርቶችንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው አለች። ልጇ ኢየሱስ ክርስቶስ በኃይሉ የበታተናቸው በልባቸው ሐሳብ የሚኮሩ ትዕቢተኞች ዲያብሎስና ሰራዊቱ ናቸው። የሚያኮራቸው ማንነታቸው ሳይሆን ራሳቸውን እንደ አምላክ አድርገው ያዩበት የልባቸው ሐሳብ ነበረ። አለቃቸው ዲያብሎስ በልብህ ወደ ሰማይ አርጋለሁ አልህ፣ ልብህ ኮርቷል፣ አንተም እኔ አምላክ ነኝ፣ በእግዚአብሔር ወንበር በባህር መካከል ተቀምጫለሁ ብለሃል። በውበትህ ምክንያት ልብህ ኮርቷል፣ በታላቅ ጥበብና በንግድም ብልጥግና አብዝተሃል፣ በብልጥግናህም ልብህ ኮርቷል ተብሎ ተደጋግሞ የተነገረለት ትዕቢተኛ ነው። ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 13፣ ትንቢተ ሕዝቅኤል ምዕራፍ 28 ከቁጥር 2፣ 5 እንዲሁም 17። እግዚአብሔር ዲያብሎስንና የእርሱን የትዕቢት መንገድ የተከተሉትን አጋንንት አስቀድሞ ከክብራቸው አዋርዷቸው ነበረ። አሁን ደግሞ ኃይልን በክንዱ አደረገ። በምድር ላይ ሰልጥነው የነበሩትን አጋንንት በኪደተ እግሩ በታተናቸው። በማይታዘዙት ልጆች ላይ የሚሠራውን መንፈስ አለቃ፣ በአየር ላይ ሥልጣን ያለውን አለቃ ዲያብሎስንና የአየር አጋንንትን ደግሞ ክርስቶስ ከምድር ከፍ ብሎ በመስቀሉ በታተናቸው። ኤፌሶን 2 ቁጥር 1። ያለቃቸውን የዲያብሎስን ሥራ ያፈርስ ዘንድ ተገልጧል፣ በሲኦል ያሉትን ቅጥራቸውን ሰባብሯልና ትዕቢተኞችን በታተናቸው መባል ድንግሊቱ ለጸነሰችው የልዑል ክንድ ይገባል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 9፣ መዝሙረ ዳዊት 107 ከቁጥር 16። በሰው ልጅ ላይ ብርቱዎች የነበሩትን አጋንንትንም የሰው ልጅን ልብ ዙፋን አድርገው ተቀምጠው እንዳልነበር የአብ ክንዱ ክርስቶስ በእግዚአብሔር ጣት አጋንንትን እያወጣ ከዙፋናቸው የሰው ልጆች ሰውነት አዋረዳቸው። የሉቃስ ወንጌል ምዕራፍ 11 ከቁጥር 20። በአጋንንት አሽክላ ተይዘው ሲሰቃዩ የነበሩትን እስከ 7 አጋንንት እንደወጡላት እንደ መግደላዊት ማርያም ያሉትን በአጋንንት ተይዘው በሰው ፊት የተዋረዱትን ከፍ ከፍ አደረጋቸው። ከአጋንንት እስራት ተላቀው ቅዱሳን እስከ መሆን
የትንሣኤውን ዜና ሰባኬ እስከ መሆን ከፍ ከፍ አደረጋቸው። የሉቃስ ወንጌል ምዕራፍ 8 ከቁጥር 2፣ የማርቆስ ወንጌል ምዕራፍ 16 ከቁጥር 9። የሰዎችን ነፍሳት ይዘው ሲያስጨንቁና የእነርሱን ገንዘብ ያልሆኑትን ምርኮኞች በሲኦል ይዘው ባለጠጋ ሆኖ የነበሩት አጋንንት አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም፣ ከዚያም ወዲያ ቤቱን ይበዘብዛል እንደተባለ ዲያብሎስን በመስቀል ጠርቆ ከመንገድ ካስወገደ በኋላ አለቅነትና ሥልጣናትን ገፈፈ። ነፍሳትን ሁሉ ማርኮ ወደ ገነት በመውሰድ ባለጠጎች አጋንንትን ባዶ እጃቸውን ሰደዳቸው። የማርቆስ ወንጌል ምዕራፍ 3 ከቁጥር 27፣ ቆላስያስ 2 ከቁጥር 14 እስከ 15። የሚል ማነው? ማዳንን ሰው የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ክንድህን እጠፍ የሚል ማነው? ማዳንን ሰው የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ለአባቶቻችን ለአብርሃምና ለዘሩ ድንግል ማርያም ለአባቶቻችን ለአብርሃምና ለዘሩ እስከ ዘለዓለም ድረስ የተናገረውን ቃል ኪዳኑን አሰቡ። እስራኤል ባሪያውንም ተቀበለ በማለት ጸሎቷን አሳረገች። ቅዱሳት መጻሕፍት በሚገባ ተምራ ያደገችው ሰውነቷን የሥላሴ ማደሪያ እንዲሆን ድንኳን አድርጋ የሰጠችው እመብዙኃን ማርያም ሥላሴን በቤቱ ተቀብሎ ያስተናገደውን አበ ብዙኃን አብርሃምን በጸሎቷ ማሳረጊያ ላይ ጠራችው። ልጇ የአብርሃም ልጅ ተብሎ የሚጠራ የአብርሃም ቃል ኪዳን መፈጸሚያ ነውና ድንግሊቱ ለአብርሃምና ለዘሩ የተናገረውን ቃል ኪዳን አሰበ አለች። እግዚአብሔር ለአብርሃም የገባው ቃል ኪዳን በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብት በባህር ዳር እንዳለ አሸዋ አበዛዋለሁ፣ የምድር አሕዛብ ሁሉ በዘርህ ይባረካሉ የሚል ነበረ። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 17 እስከ 18። ይህ አምላካዊ ቃል ኪዳንም ተፈጽሞ የአብርሃም ዘሩ በዝቶ 12 ነገድ ሆኖ በይስሐቅም በኢስማኤልም በኩል አብርሃምን አባታችን የሚሉ ብዙሃን ተፈጥረው ለአብርሃም የተገባው ቃል ኪዳን ተፈጽሟል። ድንግል ማርያም በጸሎቷ ለአብርሃምና ለዘሩ የተናገረውን ቃል ኪዳን አሰበ ብላ መናገሯ ለአብርሃም ከዘሩ መብዛት ሌላ የተፈጸመለት አንዳች ቃል ኪዳን እንዳለ ያሳያል። በእውነትም እግዚአብሔር ለአብርሃም የሰጠው ትልቅ ቃል ኪዳን እንደ ከዋክብት ሰማያውያን እንደ አሸዋ ምድራውያን ከሆኑ ጻድቃንና ኀጢአተኛ ዘሮች በላይ ክርስቶስ ከእርሱ ዘር መወለዱና የአብርሃም ልጅ ኢየሱስ ክርስቶስ ተብሎ መጠራቱ ነው። የማቴዎስ ወንጌል ምዕራፍ 1 ከቁጥር 1። ድንግሊቱ ለአብርሃምና ለዘሩ አለች እንጂ ለአብርሃምና ለዘሮቹ አላለችም። ቅዱስ ጳውሎስ እንዲህ ይላል፣ ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው።
ገላትያ 3 ቁጥር 16። ለአብርሃም በዘርህ አሕዛብ ይባረካሉ ተብሎ የተገባለት ቃል ኪዳን የተፈጸመውም አሕዛብ በአብርሃም ልጅ በኢየሱስ ክርስቶስ ወንጌል በረከት በተጎበኙ ጊዜ ነው። አብርሃም በሥጋ አባት የሆነው አብርሃም አባት አለን እያሉ ለሚመኩ ለተገረዙ እስራኤላውያን የኪዳን ልጆች ብቻ ነበር። የሉቃስ ወንጌል ምዕራፍ 3 ከቁጥር 9፣ የሐዋርያት ሥራ ምዕራፍ 3 ከቁጥር 25። እነሱ ግን የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር የሚያሰኝ ሕይወት ነበራቸው። ክርስቶስ እንዲህ ብሏቸዋል፣ የአብርሃም ዘር መሆናችሁንስ አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም። የዮሐንስ ወንጌል ምዕራፍ 8 ከቁጥር 37 እስከ 40። በእርግጥም አብርሃም በዘመኑ የተገለጠለትን የእግዚአብሔርን ሰው መልከ ጼዴቅን ሲያገኝ በአክብሮት አነጋግሮ ከእንጀራና ወይን ጋር ቡራኬን በትሕትና አጎንብሶ ተቀበለ። አስራትንም ከፈለው እንጂ ሊገድለው አልፈለገም። የአብርሃም ልጆች ነን የሚሉት አይሁድ ግን እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን የሆነ ኢየሱስ ክርስቶስን ከእንጀራውና ከወይኑ በላይ የገዛ ሥጋና ደሙን እንካችሁ ብሎ ሲመጣ ሊገድሉት ፈለጉ። ኦሪት ዘፍጥረት ምዕራፍ 14 ከቁጥር 17 እስከ 20፣ የዮሐንስ ወንጌል ምዕራፍ 6 ከቁጥር 52። አብርሃም ለመልከ ጼዴቅ በከፈለው አስራት በወገቡ ያሉትን ከእርሱ የሚወለዱትን እነ ሌዊን ወክሎ አስራትን ሲሰጥ፣ የአብርሃም ልጆች ነን ባዮች አይሁድ ግን ለክርስቶስ በአስራት ፈንታ እስራትን ከፍለው በወገባቸው ያሉትን ልጆቻቸውንም በግድያቸው ለማሳተፍ ደሙ በእኛና በልጅ ልጆቻችን ላይ ይሆናሉ። ስለዚህ ጌታችን አብርሃም እንዲህ አላደረገም አላቸው። የማቴዎስ ወንጌል ምዕራፍ 27 ከቁጥር 25። ከእነዚህ ድንጋዮች እግዚአብሔር ልጆች ሊያስነሳለት ይችላል እንዲል በዘሩ በክርስቶስ ምክንያት ግን ድንጋይ ልብ የነበራቸው በክርስቶስ አዲስ ልብ ያገኙ የአሕዛብ ሁሉ አባት ሆኗል። ምክንያቱም መጀመሪያ የተመረጠው ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። እርሱም ለብዙ አሕዛብ አባት አደረገው ተብሎ እንደ ተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ሮሜ 4 ከቁጥር 11 እስከ 16። የሽቱ ማደሪያ ድንግሊቱ ወተወክፎ ለህሌ ቁሌሁ ልጁን እስራኤልን ተቀበለ ብላ መናገሯ እግዚአብሔር የበኩር ልጄ ብሎ የጠራውን ልጁን እስራኤልን ከእርሱ ሰው ሆኖ በመወለድ የቀደመ ቃል ኪዳኑን እንዳረሳና እስራኤል የተባለ የያዕቆብን ውበት ወደደ የተባለው ቃል ኪዳን መፈጸሙን የሚያስረዳ ነው። ኦሪት ዘጸአት ምዕራፍ 4 ከቁጥር 23፣ መዝሙረ ዳዊት ምዕራፍ 47 ከቁጥር 4። እርሱ እስራኤልን ልጆቼ ብሎ የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። እርሱ ይመጣል ብለው ባሰቡት መንገድ አልመጣምና አልተቀበሉትም።
ሆኖም እርሱ ለአብርሃምና ለዘሩ የተናገረውን ቃል አልረሳም። እግዚአብሔር ቃል የተሻረ አይደለምና እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉም። ሮሜ 9 ከቁጥር 6። ድንግል ማርያም በኤልዛቤጥ ቤት ውስጥ ያደረገችው ጸሎቷን ለአብርሃምና ለዘሩ የተናገረውን ቃል ኪዳኑን አሰበ ብላ አሳረገች። እውነት ነው፣ እግዚአብሔር ለአብርሃም የገባውን ቃል ኪዳን አልረሳምና የተናገረውን ፈጸመ። እኛ ደግሞ ለአንቺና በልጅሽ ክርስቲያን ተብለን ለተጠራን ለዘሮችሽ የተናገረውን ቃል ኪዳን አስቦ እንዲምረን እንማጸናለን። ጌታ ሆይ ለአብርሃም ከገባህለት ቃል ኪዳን ለእናትህ የማልከው ቃል ኪዳን አይበልጥምን? ከአገር ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ ብለህ ከጠራኸው ከአብርሃም ይልቅ ወገንሽንና የአባትሽን ቤት እርሺ ብለህ የመረጥሃትና ከወላጆቿ እቅፍ ተነጥላ በቤተ መቅደስ ያደገችው የ3 ዓመቷ መናኝ ድንግል ማርያም አትበልጥምን? ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1፣ መዝሙረ ዳዊት ምዕራፍ 44 ከቁጥር 10። አብርሃም የተቀበለ በድንኳኑ ነበር፣ እርሷ ግን የተቀበለች ሰውነቷን ድንኳን አድርጋ ነው። አብርሃም ከልጁ ፍቅር ለአንተ ያለው ፍቅር በልጦበት ልጁን ሊሰዋልህ ፈቅዶ ሳለ አስቁመኸው ነበር። ይህች ድንግል የእግዚአብሔር በግ የሆነ አንተ በመስቀል ላይ መሥዋዕት ስትሆን በሐዘን እንባ የቆሰለች ናትና ለእርሷ የገባኸውን ኪዳነ ምሕረት የምሕረት ቃል ኪዳን አስበ እኛንም ይቅር በለን። በእንተ ማርያም ማረነ ክርስቶስ። ክርስቶስ ሆይ ስለ ድንግል ማርያም ብለ ማረን። ምሬሃለሁ በለኝ ስለ ድንግል ማርያም፣ ምሬሃለሁ በለኝ ስለ ድንግል ማርያም። መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። ምሬሃለሁ በለኝ ስለ ድንግል ማርያም፣ ምሬሃለሁ በለኝ ስለ ድንግል ማርያም። መሐሪው መድኃኔዓለም ይቅር ባይ እንዳንተ የለም። ነገር ግን በክርስቶስ ሁል ጊዜ ድል መንሳቱን ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ አምላክ ምስጋና ይሁን። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14። ተፈጸመ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በድንግል ትሕትና ዓለም ተደነቀ፣ ዓለም ተደነቀ። እውነተኛ መጠጥ ከሆዷ ፈለቀ፣ ከሆዷ ፈለቀ። ሰው የሚድንበት ሮማንና ግዝ፣ ሮማንና ልብስ ከሆዷ ፈለቀ። እንደ ምንጭ እንደ ወንዝ፣ እንደ ምንጭ እንደ ወንዝ